ጤና ይስጥልን ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። በቱርክ በደረሰው የርዕደ መሬት አደጋ ጋር ተያይዞ አሁናዊ መረጃን እንዲህ እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። በቱርኩ የርዕደ መሬት አደጋ በፍርስራሽ ስር ተቀብራ የነበረች ሴት ከ3 ቀናት በኋላ በሕይወት ተገኝታለች። እስካሁን በአደጋው የሞቱ ሰዎች ቁጥር ከ21,000 በላይ ማለፉንም ዘገባዎች ያመለክታሉ። ይህ በሬክተር ስኬል 7.8 የተለካው የመሬት መንቀጥቀጥ አደጋ ከፍተኛ ውድመት አስከትሏል። በቱርክ በደረሰው የርዕደ መሬት አደጋ በፍርስራሽ ስር ተቀብራ የነበረች ሴት በነፍስ አድን ሰራተኞች አማካኝነት በሕይወት ከተቀበረችበት ወጥታለች። በሬክተር ስኬል 7.8 የተለካው የርዕደ መሬት አደጋ ከፍተኛ ውድመት አስከትሏል። የነፍስ አድን ሰራተኞች ሴትየዋን ከተቀበረችበት የህንፃ ፍርስራሽ ከ104 ሰዓታት በኋላ ሲያወጧት በቦታው የነበሩ ተመልካቾች ደስታቸውን ሲገልጹ እንደነበር ሮይተርስ ዘግቧል። የጀርመን የአደጋ ጊዜ ሰራተኞች ከተደረመሰው የህንፃ ፍርስራሽ ውስጥ የ40 ዓመቷን ዘይነብ ካረማንን በስትሬቸር ማውጣት ችለዋል። አሁን በተአምር አምናለሁ ሲሉ የዓለም አቀፉ የፍለጋና ነፍስ አድን ቡድን መሪ የሆኑት ስቴቨን ባየር ተናግረዋል። ቡድን መሪው አክለውም ሰዎች ሲያለቅሱና ሲተቃቀፉ ታያለ። በዚህ ሁኔታ ውስጥ የነበረች ሴት መውጣቷ ትልቅ እረፍት ነው። ይህ ፍጹም የሆነ ተአምር ነው ብለዋል። በደቡባዊ ቱርክና በሰሜን ምዕራብ ሶሪያ በ10 ዓመታት ውስጥ በቀጠናው በተከሰተው ከባድ የርዕደ መሬት አደጋ እስካሁን 21,000 ሰዎች ሕይወታቸውን አጥተዋል። በአደጋው በመቶ ሺዎች የሚቆጠሩ ሰዎች ቤት አልባ የሆኑ ሲሆን የምግብ እጥረትም አጋጥሟቸዋል ተብሏል። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች በሬክተር ስኬል 7.8 የተለካው የመሬት መንቀጥቀጥ በደቡባዊ ቱርክና በሰሜን ምዕራብ ሶሪያ ስላደረሰው ጉዳት ሰሞነኛ መረጃ እንዲህ ወደ እናንተ ያቀረብኩ አዘጋጅቼ ያቀረብኩላችሁ አዳነ ተስፋዬ ነኝ። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ